ስለ ቪዲዮ ኤዲቲንግ ሲነሳ ምንም አይነት ሰበብ ልታሳብቡ አይገባም። ይህ አፕሊኬሽን ስልካችሁ ላይ ካለ ማለት ነው። ይህ አፕሊኬሽን ብትፈልጉ ስልካችሁን በቨርቲካል ብትፈልጉ በሆሪዞንታል አድርጋችሁ ኤዲት እንድታደርጉ ያስችላችኋል። ይሄ ብቻ አይደለም፣ አፕሊኬሽኑ ያለ ኢንተርኔት ኦፍላይንም ኤዲት ልታደርጉበት ትችላላችሁ። ከዚህም በተጨማሪ ፕሪሳይዝ ኤዲቲንግ፣ ሳውንድ ዲዛይን፣ መልቲላየር ኤዲቲንግ የመሳሰሉ ነገሮችንና ረጃጅም ቪዲዮዎችን ጭምር ኤዲት ለማድረግ በጣም ምቹ ነው ማለት ነው። አፑ ማን ነው ታዲያ? ካይንማስተር ይባላል። ይህንን አፕ ደግሞ ከዋተርማርክ ፍሪ የሆነውን ዲስክሪፕሽን ቦክስ ላይ በማስቀምጥላችሁ ሊንክ በመግባት ከቴሌግራም ቻናሌ ላይ በነፃ ማግኘት ትችላላችሁ። አሁን ወደ ኤዲቲንጉ ልውሰዳችሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን፣ ቤተሰብ ከሆናችሁ ደግሞ ላይክ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንለፍ። እንግዲህ ስልኬ ላይ ገብቼ ካይንማስተርን ኦፕን ብዬ ልክፈተው። ስከፍተው ይሄን ይመስላል። እንግዲህ አዲሱ ፊውቸር ላይ ብዙ የተሻሻሉ ነገሮች አሉ። እነዛ ነገሮች ምንድናቸው ካላችሁ፣ አሁን ለምሳሌ ቀጥታ እንደገባን ይችን ክሬት ኒው የምትለዋን ነው አንድ ጊዜ ነክተን የምንገባው። ከዛ በመቀጠል እዚህ ጋር ኢንተር ፕሮጀክት ኔም ይላል። ለምሳሌ ፕሮጀክት ዋን ብዬ ከዛ በመቀጠል ከታች ካሉት አስፔክት ሬሾዎች ደግሞ ለዩቲዩብ ከሆነ የዩቲዩብ ምልክቷን፣ ለቲክቶክ ከሆነ የቲክቶኳን፣ እንዲሁም ለኢንስታግራም ከሆነ የኢንስታግራም አስፔክት ሬሾ እንመርጣለን ማለት ነው። ይህም መርጠን ከጨረስን በኋላ እኔ አሁን ለዩቲዩብ ስለሆነ የፈለኩት ኦልሬዲ ዩቲዩብ የምትለዋ ቀይ ስለሆነ ሴሌክት ሆናለች። ለቲክቶክ ከሆነ ቲክቶክ የምትለዋ እንነካለን። ለዩቲዩብ ላድርግና ከዛ ክሬት ብዬ ልግባ ማለት ነው ወደ ውስጥ። አሁን ወደ ውስጥ ስገባ ደግሞ ይሄን ይመስላል። አሁንም ሁለት ኦፕሽን አለን። ምንና ምን ካላችሁ እዚህ ጋር የሴቲንግ ምልክቷን አንዴ ነክተን እነዚህ ሌሎቹን ባንነካቸውም ችግር የለም፣ ግን ዋናዋ ነገር እዚች ጋር ኦሪንቴሽን የምትለዋ ነገር ኦን መሆን አለባት ማለት ነው። ይሄ ጥቅሙን መሰላችሁ? ይችን ኦሪንቴሽን የምትለዋን ኦን ካደረኳት ስልኬን እንደፈለኩት አድርጌ ኤዲት ማድረግ እችላለሁ ማለት ነው። ለምሳሌ አሁን ቨርቲካል ስፈልግ እንደዚህ አድርጌ ኤዲት ማድረግ እችላለሁ። ሆሪዞንታል እና ረዘም ያለ ቪዲዮ ደግሞ ኤዲት ማድረግ ከፈለኩኝ ስልኬን እንደዚህ አዙሬ ኤዲት ማድረግ እችላለሁ ማለት ነው። ይሄ ፊውቸሩ በጣም ነው የሚመቸኝ የካይንማስተር። ከዛ ስንገባ ኢንተርፌሱ ይሄን ይመስላል። ይቺ ከላይ ያለችው ጥቁሯ ቪዲዮ ፕሪቪው የምናይበት ቦታ ነው። እዚህ ጋር ደግሞ ሚዲያ የተለያዩ የሚዲያ ፋይሎችን የምናስገባበት ቦታ ነው። ከታች ደግሞ ታይም ላይን ይባላል። ኤዲቲንጋችንን የምንቆራረጥበት ቦታ፣ ሙሉ የኤዲቲንግ አክቲቪቲ የሚከናወንበት ቦታ ነው ማለት ነው። ከዚህ በኩል ደግሞ አንዶ፣ ሪዶ፣ ሴቲንግ፣ ስክሪንሹት የመሳሰሉ ነገሮች አንዳንድ ሴቲንጎችን የምንቆጣጠርበት ቦታ አለ ማለት ነው። እንግዲህ እነዚህ በተኖች እንደምታዩቸው አክቲቭ አይደሉም። ከላይ ደግሞ ይቺ የቀስት ምልክቷ ቪዲዮአችንን ኤዲት አድርገን ከጨረስን በኋላ ኤክስፖርት የምናደርግበት ቦታ ነው ማለት ነው። አሁን ፋይል ለማስገባት የመጀመሪያ ስራችን እዚች ጋር ሚዲያ የምትለዋን ነክተን እንገባለን። እዚህ ጋር ስንገባ እንግዲህ ወደ ፋይላችን ይወስደናል ማለት ነው። ከዚህም በተጨማሪ ደግሞ ይህንን አፕሊኬሽን በጣም ተመራጭ የሚያደርገው ሌላ የኤዲቲንግ አፕ ስንጠቀም ጉግል ላይ ገብተን እነ ፒክሰልስ፣ ፒክሳቤ የመሳሰሉ ዌብሳይቶች ላይ ብሮዝ አድርገን የተለያዩ የኤዲቲንግ አሴቶችን እናወርዳለን። ዳውንሎድ አድርገን ለኤዲቲንግ እንጠቀማለን። ነገር ግን ይሄ ካይንማስተር እነዚህን ነገሮች እዚሁ እንድናገኛቸው ያስችለናል ማለት ነው። ለምሳሌ ፒክሰልስ የሚለውን አንዴ ስነካ ፒክስል ውስጥ ልናገኛቸው የምንችላቸውን ፋይሎች በአጠቃላይ እዚሁ በአንድ ክሊክ እንድናገኛቸው አምጥቶልናል ማለት ነው። ከፈለግንም ይችን የሰርች ምልክቷን በመንካት የምንፈልገውን ነገር እዚህ ላይ ሰርች አድርገን ማውረድና መጠቀም እንችላለን ማለት ነው። የግድ ፋይላችንን በአሴት ማጨናነቅ የለብንም። ከዚህም በተጨማሪ ልክ እንደዚሁ ፒክሳቤ የሚለው ውስጥ በመግባት የተለያዩ የኤዲቲንግ ፋይሎችን ማግኘት እንችላለን ማለት ነው። እዚህ ጋር ብዙ አይነት አሉ። ከዚህም በተጨማሪ ሌሎችን ከፈለግንም ሰርች የምትለዋን በመንካት ከዛ ውስጥ አውርደን መጠቀም እንችላለን ማለት ነው። እንዲሁም ደግሞ በራሱ የሚሰጠን ኢሜጅ አሴት የሚል አለ። የተለያዩ የኢሜጅ አሴቶችን የምናገኝበት ቦታ ማለት ነው። ይሄ በራሱ አፑ የሚሰጠን ነው። ከዚህም በተጨማሪ ደግሞ እዚህ ጋር ከጎኑ ቪዲዮ አሴት የሚል አለ።
እዚህ ጋር ደግሞ ለቪዲዮ አሴቶች በጣም ብዙ አይነት እናገኛለን። እዚህ ውስጥ ከሌለ ራሱ ይችን ምልክት በመንካት የተለያዩ የቪዲዮ አሴቶችን ዳውንሎድ በማድረግ መጠቀም እንችላለን ማለት ነው። ተመልከቱ፣ ብዙ አይነት አማራጭ አለን። እዚህ ጋር ብዙ አይነት የቪዲዮ አሴቶችን እናገኛለን ማለት ነው እና ይህ አፕሊኬሽን በጣም የሚገርምና ተወዳጅ የኤዲቲንግ አፕሊኬሽን ነው ማለት ነው። ለምሳሌ አሁን እኔ ከፋይሌ ውስጥ ማስገባት ከፈለኩኝ እዚህ ጋር መጠቀም እችላለሁ። ወይም ደግሞ ራሱ ከሚሰጠኝ የሚዲያ ፋይል ውስጥ ለምሳሌ ኢሜጅ በሚለው በሄጄ አንዱን ኢሜጅ ነክቼ እንደዚህ ማስገባት እችላለሁ ማለት ነው። ልክ አንድ ኢሜጅ እንዳስገባሁ ገና እነዛ ጥቁር የነበሩት አይከኖች በአጠቃላይ እንደምታዩቸው እዚህ ጋር አክቲቭ ሆኑ ማለት ነው። እንግዲህ ሚዲያ በሚለው ስር እዚህ ጋር ገብተን የተለያዩ ፎቶና ቪዲዮዎችን ከፋይላችን ሊሆን ይችላል፣ ከራሱ ከካይን ማስተር ከሚሰጠን አሴት ሊሆን ይችላል የምናስገባበት ቦታ ነው ማለት ነው። ከዚህ በመቀጠል ደግሞ ላየር የሚለውን ነክተን ብዙ አይነት አማራጮች አሉ። ለምሳሌ እዚህ ጋር ሚዲያ በሚለው ስር አንዴ ስንነካ መልሶ እንደቅድሙ እዛው ፋይላችን ላይ ይወስደናል። ነገር ግን ይሄ ከመጀመሪያው የሚለየው ምንድነው? በላየር መልክ ነው የምናስገባው። የመጀመሪያው ሜን ነው። ይሄኛው ግን የተለያዩ ላየሮችን ቢሮሎችን የምናስገባበት ቦታ ነው ማለት ነው። ፎቶ ሊሆኑ ይችላሉ፣ ቪዲዮ ሊሆኑ ይችላሉ። ከዚህም በተጨማሪ ቲ የምትለዋን ስንነካት የተለያዩ የቴክስት ፋይሎችን የምናስገባበት ቦታ ነው ማለት ነው። እዚህ ጋር ኢንተር ቴክስት የሚል ይመጣል። እንዲሁም ይችን የቴክስት ምልክቷን ሴሌክት ስናደርጋት ከቴክስት ጋር የተያያዙ ኤዲቲንጎችን በአጠቃላይ እዚህ ላይ እንድናገኝ ያስችለናል ማለት ነው። ከዚህም በተጨማሪ ሃንድ ራይቲንግ አለ። በእጃችን የተለያዩ ነገሮችን እዚህ ጋር ገብተን ድሮ ልናደርግ እንችላለን። ለምሳሌ አሁን እኔ ይችን ልንካና የተለያዩ ሰርክሎችን እንደዚህ መክበብ እችላለሁ። ሬክታንግሎችን ሊሆን ይችላል እንደዚህ ማድረግ እችላለሁ። በቀስት የምፈልገውን ነገር እንደዚህ ላመለክት እችላለሁ። እንዲሁም የነዚህን ቲክነስ ሁላ የቀስቱን ወፍራም ቀጭን አድርጌ ሙሉ እንድቆጣጠር ያስችለኛል ማለት ነው በሃንድ ራይቲንግ ስር። ሌላው እዚህ ጋር ስቲከር የሚል አለ። በጣም ብዙ አይነት ስቲከሮች ለቪዲዮ ኤዲቲንግ የሚጠቅሙ ስቲከሮችን እዚህ ጋር ማግኘት እንችላለን። እዚህ ጋር ባይኖር ራሱ እዚች ቀስቷን በመንካት ራሳችን ሰርች አድርገን ዳውንሎድ በማድረግ የተለያዩ ስቲከሮችን መጠቀም እንችላለን ማለት ነው። ለምሳሌ አሁን እዚህ ጋር አንድ የነክቼ ከዚህ ስቲከር ውስጥ የምፈልገው ለምሳሌ የሲዲ ስቲከር ከፈለኩኝ እንደዚህ አድርጌ ልጠቀም እችላለሁ ማለት ነው። ሌላው እዚህ ጋር ኤፍኤክስ በሚለው ጋር ደግሞ የተለያዩ ኢፌክቶችን የምናገኝበት ቦታ ነው ማለት ነው። ብዙ አይነት ኢፌክቶች አሉ። እንደየ አስፈላጊነቱ ሰርች ማድረግ ከፈለግን እዚህ ጋር ከሌለ ራሱ ሰርች በማድረግ ሌላ መጨመር እንችላለን ማለት ነው። ከዚህ በመቀጠል ይሄንን ደግሞ ይችን የመሃሏን ስንነካት ወደ ነበረበት ይመለሳል። ሌላው ኦዲዮ ነው። ኦዲዮ በሚለው ስር ደግሞ የተለያዩ ኦዲዮ ፋይሎችን የምናስገባበት ቦታ ነው ማለት ነው። ምን ሊሆን ይችላል? ሙዚቃዎች፣ ባክግራውንድ ሙዚክ ሊሆን ይችላል፣ ሳውንድ ኢፌክቶች ሊሆኑ ይችላሉ። እንዲሁም ብዙ አይነት እዚህ ጋር ኦዲዮ ፋይሎች አሉ። ከዚህ ጋር ዳውንሎድ አድርገን ልናስገባ እንችላለን። ከፋይላችን ካሉ ኦዲዮዎችን ልንጠቀም እንችላለን ማለት ነው። ለምሳሌ ለማስገባት ይህን ስንነካው እንደዚህ አይነት ኦዲዮ ይመጣልናል ማለት ነው። ማስገባት ከፈለኩኝ አንዴ የፕለስ አይካኑን ስነካው ቀጥታ ኦዲዮ ፋይሉን እንደምታዩት በዚህ መልኩ ያስገባልኛል ማለት ነው። ከዚህም በመቀጠል ከታች ሪከርድ የምትል በተን አለች። እዚህ ጋር ደግሞ የራሴን ድምፅ በቮይስ ኦቨር መልክ ከፈለኩኝ እዚህ ጋር ነክቼ ሪከርድ በማድረግ መጠቀም እችላለሁ ማለት ነው። የምሰራው ቪዲዮ ላይ የራሴን ድምፅ ሪከርድ አድርጌ ኮንቲኒው ካልኩት ሪከርድ ያደርግልኛል ማለት ነው። ልክ ስታርት በተንን አሁን ከነካሁት ሪከርድ ይጀምራል። እዚህ ቪዲዮ ላይ ሪከርዱን ያስገባልኛል ማለት ነው። አሁን ሪከርድ እያደረገ ነው። ስቶፕ ስለው ደግሞ ሪከርዱን በዚህ መልኩ ማስገባት እችላለሁ ማለት ነው። እንግዲህ እነዚህ በዚህ በኩል ያሉ በተኖችን ይህን ይመስላሉ። መሀል ላይ ያለችውን ደግሞ አንዴ ስነካት ከላይ ቴክስት ቱ ስፒች የሚል አለ። የጻፍነውን ቴክስት ወደ ንግግር የሚቀይርልን ነው ማለት ነው። እንዲሁም አውቶ ካፕሽን የሚል አለ።
እዚህ ጋር ፕለጊን ያስፈልገዋል። ፕለጊን ካስገባን በኋላ አውቶ ካፕሽን ማለት የምንናገረው ንግግር አውቶማቲካሊ ወደ ጽሁፍ መልክ የሚቀይርልን ፊውቸር ነው ማለት ነው። እዚህ ጋር ደግሞ ሙዚክ ማች የሚል አለ፣ ሌላ ካሚንግ ሱን የሚል አለ ማለት ነው። እንግዲህ እነዚህን በተኖችን መጠቀም እንችላለን። ሌላው ከዚህ በኩል ምን አይነት ሴቲንጎች አሉ? እዚህ ጋር እቺ ቀስቷ ባክ ማለቻ ነው። አንድ የከነካ ነው እየሰራን ያለነው ፕሮጀክት ይወጣል ማለት ነው። እዚህ ጋር ለምሳሌ ወጣ። መልሰን ስንነካው ደግሞ ወደ ኤዲት እያደረግን እስካለንበት ቦታ ድረስ ወስዶ እዛው ባለንበት ቦታ ላይ ይወስደናል ማለት ነው። ከዚህም በተጨማሪ አሁን ለምሳሌ ይሄን ነገር ሴሌክት አረኩኝ። ይሄንን እንደዚህ ብመልሰው አንዱ በተን መመለሻ በተን አክቲቭ ትሆናለች ማለት ነው። ስነካት ደግሞ ወደ ያረኩትን ነገሮች መልሼ ወደ ነበረበት ወደ መጀመሪያው መመለሻ ነው። ሪዶ ደግሞ ያከናወንኩት ነገር ወይም የመለስኩትን ነገር መልሼ ደግሞ መመለስ ከፈለኩ ሪዶ በተን አለች ማለት ነው። ሌላው እዚች ጋር ኪፍሬም አለች። የተለያየ እንቅስቃሴዎችን ለማድረግ የምንጠቀምባት ወሳኝ ነገር ነው። ግራፍ አለ፣ እንዲሁም ደግሞ እቺ የላየር ምልክቷ አለች። ይሄ ደግሞ በጣም ብዙ ላየር እየጨመርን በሄድን ቁጥር ስልካችን ሊጠበን ስለሚችል እንደዚህ አድርገን ላየሮችን በዲቴል ወደ ታች አድርገን እያንዳንዱን ላየር ኮንትሮል ለማድረግ እንጠቀምበታለን ማለት ነው። ሌላው እዚች ጋር አንዴ ደግመን ስንነካት ያሰፋልናል። ደግመን ስንነካት ደግሞ ይሄን ቪዲዮውን ያጠፋዋል ወይም ደግሞ ለጊዜው እዚህ ጋር እንዳይታይ ያደርገዋል ማለት ነው። ይሄም ሙሉ ስክሪናችንን ላየር ኮንትሮል እንድናደርግበት ያስችለናል። መልሰን ስንነካት ደግሞ ያመጣልናል ማለት ነው። ከዛ እላዩ ላይ እንደዚህ ዳብል ታፕ እያደረግን ማስፋትም ማጥበብም እንችላለን ማለት ነው። ሌላው ይችን አንዴ ስንነካት መልሶ ወደ ነበረበት ያደርግልናል። እንዲሁም ይቺ ነገር ስንነካት ደግሞ ወደ መጀመሪያው እና ደግሞ ይችኛዋ ከታች ያለችው ወደ መጨረሻ ቦታው ላይ እንድንሄድ ያስችለናል ማለት ነው። እንግዲህ የካይን ማስተር ቱሎችን በዚህ መልኩ ካየን በኋላ ቪዲዮዎችን አስገብተን ኤዲት አድርገን ከጨረስን በኋላ ደግሞ እዚች ጋር ኤክስፖርት የምትል በተን አለች። እሷን አንድ ጊዜ ስንነካት ወደ ኤክስፖርት ይወስደናል ማለት ነው። ከዛም ኤክስፖርታችንን በምን ያክል ኳሊቲ ነው የምንፈልገው፣ ለምሳሌ እዚህ ጋር ወደ ሎ መቀነስ እንችላለን፣ እንዲሁም ሃይ ኳሊቲ ድረስ መጨመር እንችላለን። በዚሁ ልክ ኳሊቲውን እየጨመርነው ስንሄድ ከታች ምን ያክል የፋይል ሳይዝ እንደሆነም ያሳየናል ማለት ነው። ኳሊቲውን እየቀነስነው ስንሄድ ፋይል ሳይዙም እየቀነሰ ይሄዳል። ኳሊቲውን ደግሞ ሃይ ካረግነው ፋይል ሳይዙም እየጨመረ ይሄዳል ማለት ነው። ከዛ በኋላ ሴቭ አስ ቪዲዮ ስንለው ይሄ ኤዲት ያደረግነው ፋይላችን ውስጥ ኤክስፖርት ሆኖ በፋይል መልክ ተቀምጦ እናገኘዋለን ማለት ነው። በቀጣይ ቪዲዮ ደግሞ ሙሉ ኤዲቲንጉን ፋይል አስገብተን እንዴት ኤዲት እንደምናደርግ በዲቴል የምናይ ይሆናል ማለት ነው። ለዛሬው መልካም ጊዜ